ሁለቱን የእንግሊዝ ክለቦችን የሚያፋጥጠው እጅግ በጣም ተጠባቂው የዩሮፓ ሊግ የፍጻሜ ጨዋታ በዛሬው ዕለት የሚከናወን ይሆናል። እንግዲህ በክለቦች የውድድር መድረክ ላይ ሁለተኛ እርከን የሚሰጠው የዩሮፓ ሊግ የፍጻሜ ጨዋታ በሁለት እጅግ አስከፊ የሚባል የውድድር ዘመንን ዶሜስቲክሊ በአገር ውስጥ ያሳለፉ ሁለት የፕሪሚየር ሊግ ክለቦችን ማለትም ማንቸስተር ዩናይትድና በቶተንሃም መካከል የሚከናወን ነው የሚሆነው። ሁለቱም ክለቦች ከዚህ በፊት ይህንን ዋንጫ ከፍ አድርገው ማሳካት ችለዋል። የሰሜን ለንደኑ ክለብ ቶተንሃም እንደ አውሮፓውያን አቆጣጠር በ1972ና በ1984 ያኔ የዩሮፒያን ካፕ እየተባለ በሚጠራበት ሰዓት ላይ ይህንን ዋንጫ ከፍ አድርገው አሳክተዋል። ከ40 ዓመታት በፊት ነው እንግዲህ ለመጨረሻ ጊዜ ይህንን ዋንጫ ያሳኩት። እንዲሁም ማንቸስተር ዩናይትድ ከ8 ዓመት በፊት በ2016-2017 የውድድር ዘመን በፖርቹጋል አሰልጣኝ ጆዜ ሞሪኒዮ ስር ዋንጫውን ከፍ አድርገው ማሳካታቸው የሚታወስ ጉዳይ ነው። የዘንድሮው የዩሮፓ ሊግ የፍጻሜ ጨዋታ በሰሜናዊቷ የስፔን ክፍል ውስጥ በምትገኘው ቢልባኦ ከተማ ከ50,000 ደጋፊዎች በላይ መያዝ በሚችለው ሳን ማሜስ ስቴዲየም ላይ የሚከናወን ይሆናል። በሊጉ በርካታ ጨዋታዎችን በመሸነፍ ወደ ታችኛው ሊግ የወረዱት ሶስቱ ክለቦች ይታወቃሉ። ትራክተር ቦይስ፣ ኢፕስዊች ታውንን ጨምሮ ሳውዝሃምፕተንና ሌስተር ሲቲ ማለት ነው። እነዚህ ሶስት ክለቦች ባይኖሩ ኖሮ በፕሪሚየር ሊጉ ወራጅ ቀጠና ውስጥ የነበሩ ቡድኖች ናቸው ዛሬ እንግዲህ በዩሮፓ ሊግ የፍጻሜ ጨዋታ የተገናኙት። ብዙዎች በተለይ ከነዚህ ሶስት ከወረዱት ክለቦች ብቻ ሻል ብለው ነው የሚገኙት ዩናይትድና ቶተንሃምና እጅግ በጣም አስከፊና እጅግ በጣም ደካማ እንቅስቃሴን ያሳዩበትን የውድድር ዘመናቸው ለመታደግ እንዲሁም በአቋራጭ የቀጣይ ዓመት የአውሮፓ ሻምፒየንስ ሊግ ተሳታፊ መሆናቸውን ለማረጋገጥ ማለት በአጠቃላይ በአንድ ድንጋይ ሁለት ወፍ እንደመምታት ነው የሚቆጠረውና ያንን ከግምት ውስጥ በከተተ መልኩ እጅግ ከፍተኛ ትንቅንቅና የሞት ሽረት ትግል የሚያደርጉበት ጨዋታ ይሆናል ተብሎ ይገመታል። I'll say grateful. Here in Bilbao, ready for the boys to bring it home. We need to bring this home to London, right, because it's well overdue. When I arrive Bilbao, I smell a winning trophy. So come on, this boss! Crushing Man United, come on, this boss! Mickey, Romero, keep it cool. Come on, Ange and the boys, you can do this. ሁለቱም አስከፊ የሚባል የውድድር ዘመን ነው ያሳለፉት። ቶተንሃም በአውሮፓ መድረክ ላይ ሁለት የተለያየ አቋም ይዘው ነው የተገኙት። ቶተንሃም ማንቸስተር ዩናይትድም። ዩናይትድ በአውሮፓ መድረክ ላይ በጣም አይቀመስ ቡድን ሆኖ እየታየ ነው የሚገኘው። አንድም ጨዋታ አልተሸነፈም በአውሮፓ መድረክ ላይ። በሀገር ውስጥ ግን በፕሪሚየር ሊጉ ወደ በተለይ ከ1974 በኋላ አስከፊውን የውድድር ዘመን ያሳለፈ ቡድን መሆኑ ተረጋግጧል። ያሉበት የደረጃ ሰንጠረዥ 16ኛ ነው። ወደ 17 የፕሪሚየር ሊግ ጨዋታዎችን ተሸንፏል። ቶተንሃም ተመሳሳይ ነው። በአውሮፓ መድረክ ጥሩ እንቅስቃሴ ያሳያል፣ ግን ደግሞ ዶሜስቲክሊ ወይም በሀገር ውስጥ 21 የፕሪሚየር ሊግ ጨዋታዎችን ተሸንፏል። ለዛም ገና አንድ መርሃ ግብር ይቀራል። ቀጣይ እሁድ የፕሪሚየር ሊጉ ማሳረጊያ ጨዋታን ሳይጨምር ማለት ነውና በጣም አስከፊ የውድድር ዘመን እንዳሳለፈው አመላካች ነጥቦች ናቸው። Bruno, Mr. Captain, bring it home for us, son. There's so many Reds out here and we're all wanting a big result and you're the one that's going to deliver it, so do that for us. How does it feel to hear that support? Very good. It makes me a little bit emotional. And we know that many of them don't even have a ticket to be at the game. So we really appreciate that, and I assure everyone that we're going to give everything to bring that trophy to Manchester. ከጨዋታው በፊት የዩናይትዱ አሰልጣኝ ሩበን አሞሪም በሰጡ ሐሳብ 26 ተጫዋቾችን ይዘን ወደ ስፔን እናቀናለን ብለዋል። በተለይ ጉዳት ላይ የነበሩት ዮሹዋ ዚርክዚ፣ ዲየጎ ዳሎና ሌኒዮሮን ግልጋሎት ማግኘታቸው ደግሞ ስብስባቸው ላይ ተጨማሪ ጥንካሬም ሊያላብሳቸው እንደሚችል ይገመታል። በአጠቃላይ ግን ጨዋታውን ለማሸነፍ ጥረት እንደሚያደርጉ ተናግሯል። የቶተንሃም አቻው አንጅ ፖስቴኮግሉ በበኩሉ የጄምስ ማዲሰን፣ የዲያን ክሊሴቭስኪና የሉካስ ቤርግቫል የዚህ ወጣት የአማካይ መስመር ተጫዋች ግልጋሎትን እንደማያገኙ በመግለጽ ክለቡን ከረጅም ጊዜ በኋላ ዋንጫውን እንዲያሳካ ለማድረግ የቻሉትን ሁሉ እንደሚያደርጉ ተናግረዋል ማለት ነው። ይህን ጨዋታ በመሃል አልቢትነት ሲመራው ጀርመናዊ ዳኛ ፌሊክስ ዋየር ነው። ከ2012 ጀምሮ በፊፋ ተቀባይነት ማግኘት ጨዋታዎችን ሲዳኝ ቆይቷል። የ43 ዓመቱ ጀርመናዊ ዳኛ በዚህ ዓመት ፓርክ ፕሪንስ ላይ የተደረገውን የፓሪስ ሴን ጀርሜንና የአርሰናል ግማሽ ፍጻሜ ጨዋታን ጨምሮ 7 የሻምፒየንስ ሊግ ጨዋታዎችን ዳኝቷል። ዛሬ እንግዲህ በባስ ግዛት ቢልባኦ ሜዳ ላይ በሆነው ሳን ማሜስ የሚደረገውን የዘንድሮውን የዩሮፓ ሊግ የፍጻሜ ጨዋታ እንዲመራም በአውሮፓ እግር ኳስ አወዳዳሪ አካል ተመርጧል ማለት ነው። ይህ ዳኛ ወዛጋቢ ነው። አውሮፓውያን አቆጣጠር በ2005 ከጨዋታ መመቻት ከዚህ ከማች ፊክሲንግ ጋር በተያያዘ ዳኛ ሆኖ እንደዚህ አይነት ቅሌት ውስጥ ወድቆ ለ6 ወር ከዳኝነት ታግዶ የነበረ ዳኛ ነው። በአጠቃላይ 15 ኪሎ ግራም ነው የሚመዝነው የዩሮፓ ሊግ የፍጻሜ ዋንጫው ማለት ነው። በአጠቃላይ ከሻምፒየንስ ሊግም ሆነ ከኮንፈረንስ ሊግ እንዲሁም ከሱፐር ካፕ ከየትኛውም የዋንጫ ክብር ከፍተኛ ክብደት ያለው እንግዲህ ዋንጫ ነው። እንግዲህ የዩሮፓ ሊግ የዋንጫ ክብር ማለት ነው። ብሩኖ ፈርናንዴዝ ወይስ ደግሞ የቶተንሃሙ ሶን ሄንግሚ ማን ይሄንን በጣም ትልቅ ክብደት የሚመዝነውን የዩሮፓ ሊግ የዋንጫ ክብርን ከፍ አድርገው ያሳካል የሚለው ጉዳይ በእግር ኳስ ቤተሰቡ እጅጉን ይጠበቃል። ቶተንሃም ከማንቸስተር ዩናይትድ ምሽት 4 ሰዓት ሳን ማሜስ ስቴዲየም ላይ ይገናኛል።